ከተበጋው ጋር ተገናኙ አወሩ መጥሪያም ደረሳት ስለ ጉዳዩ በደንብ ሰማች ማለት ነው ጉዳዩ ምንድነው ሰይድ ልጆቹን እንዲያገኝ በቃ አላ ልጆቹ እሷ ብቻዋን ማሳደግ ትችላለች በርግጥ አቅም ይኖራት ይችላል ግን ደግሞ ልጅ ደግሞ የአባትም የእናት ፍቅር ማግኘት አለበት ስለዚህ ልጆቹ እንድታገኝ እኔና ሀዩ ረድተናል ማለት ነው አሁን ሱመያ ነገር ለፍርድ ቤት ትቀርባለች አንተም ትሄዳለህ ይደወልላል ትሄዳለህ ስለዚህ ይወሰንልሃል ከዚህ በኋላ ምንም ብትንገላታበት ምትጫናነቀበት ፓርት የለም ማለት ነው እርግጠኛ ነኝ እኔ እንደዚህ ቀን ነገሩን ቀን እናደርጋችሁ እኔና ሀዩ እንግዲህ ማናረገው ነገር የለም እኮ ታውቃለህ እሺ ከፈለግን ጣራ አፍርሰን እንገነባዋለን እኔና እሱ ይሄ ነው ለግድግዳው ራሱ በእጃችን እንደዚህ በቦክስ አፍርሰነው እንሰራዋለን ድጋሚ ባፋችሁ አዎ እምሬን ነው እኮ ባፋችሁ አይ ታዲያ አሁን ደስ አላለግም ሰይድ ይሄ ነገር ሱማ ደስ ብሎኛል ነው እኮ ነገር አላመንክም አይ ቪዲዮ ላይ ቻለው ግን እንዴት ሌላ የተቀርጾ ነው የተለቀቀው ሱመያ ባለቀ ይሄ እየተባለ ያለው እኮ በጣም ብዙ ነገር ነው ማለት ይሄ ደግሞ በህግ ያስጠይቅሻል ነው የምልሽ እኮ እንደረኔ ሱመያን ያልሽው ነገር በሙሉ አንቺ ኃላፊነት በጎደለው መልኩ የተናገርሽው ነገር በሙሉ ላንቺ እንደሚያስጠይቅሽ አልገባሽም ይሄ ነገር ደግሞ እሱ ህግም እየከሰሰ ነው እንግዲህ ያለው እንዳልኩሽ እኔ እሱ ጠበቃ ነኝ ለዚህ ወደ አንቺ ስመጣ ደግሞ ካለ ማስረጃ አሰላሙ አለይኩም ወራህመቱላሂ ወበረካቱ እንዴት ናችሁ ሰላም ናችሁ ውድና የተከበራችሁ ቤተሰቦቻችን ዛሬ ያው እንደምታዩት እኔና ሀዊ መተናል በምን መጣችሁ ካላችሁ ደስ በሚል ነገር ነው ተመልሰን የመጣ ነው ሰርፕራይዝ አለን ሰርፕራይዙም ያው ሀዊ ናት ምን ነገር እነግርሻለሁ ብላኝ ማለት ነግራኛለችም ያው ለቤተሰቦቻችንም እንደሚደርስ እነሱ ፊት ንገሪን ብዬ ካሜራ አስቀምጬ እንደዛ እየጠየኳት ነው እስቲ ሰላም ባያቸው ሀዊ አሰላሙ አለይኩም ወራህመቱላሂ ወበረካቱ ውድና የተከበራችሁ ቤተሰቦቻችን እንዴት ናችሁ ደህና ናችሁ ወይ ያለው አልሐምዱሊላህ እንግዲህ ኢማን እንዳላችሁ ነው ትልቅ ሰርፕራይዝ ነው ማለት በጣም ትልቅ ሰርፕራይዝ ነው በቃ ለብዙ ዓመት የተለፋበት ሰርፕራይዝ ነው እና እንግዲህ ኢማን ስነግራት በጣም ደስ ብሏት ነበር ነው አላውቅም የምር ነው ውሸት ነው አላውቅም ግን ደስ ብሏት ነበር ለምን ውሸት በጣም ነው እንጂ ደስ ያለኝ ለምን ደስ አይለኝም ኦኬ ደስ ብሎሽ ነበር በጣም ከልብሽ አዎ ከልቤ ነው ደስ ያለኝ ካንጀትሽ እንደዚህ አይነት ስራ ትሰሪያለሽ ብዬ አንድ ቀን ማስብ ያላቅም ነበር በጣም የሰይድ ሚስት እኮ ነኝ ጀግና እኮ ነኝ አንቺ ምን አስበሽ አየሁት እኮ በጣም ጎበዝ ነሽ በጣም ጎበዝ ነኝ ስለዚህ እዚህ ደግሞ ትልቅ ነገር ይጠብቀኛል እንግዲህ ማለት ነገር የለውም እዚህ በኋላ የፈለግሽውን ነገር እንቀጣልሻለን እኔም ሆነ የፈለኩትን ነገር ሰይድም ሆነ የፈለጋችሁን ነገር ነው የምንቀጣላት ጋይስ በጣም ጥሩ ስራ ነው የሰራችሁ ያው ንገራቸው አታጓጓቸው እንደዚህ ደግሞ ሞቅ አለ ይምር ይሆናል ጀግነት ተሰማኝ ማለት ነው እና ውድና የተከበራችሁ ቤተሰቦቼ እንግዲህ ምን መሰላችሁ ሰርፕራይዙ ለእናንተም እንግዲህ ሰርፕራይዝ ነው ብያስባለሁ እንግዲህ ሁላችሁም ሰይድን ኮሜንት ላይ እንኳን ደስ ያለክ እያላችሁ ኮሜንቱን በደንብ አጨናንቁት እንግዲህ ሰርፕራይዙን ለመናገር በጣም አሳዝነኝ ለመናገር ራሱና ሰርፕራይዙ ምንድነው ካላችሁ እኔና ሀዩ ሱመያን ለፍርድ ቤት አቀረብናት ይሄ ደግሞ ማለት እሷ ለመግደል እሷ ምናምን ለማለት ሳይሆን እኔና ሀዩ በቃ መጀመሪያኛ ሌላ ነገር አስበን አልነበረም እሱ ሲጠይቃት እንቢ ስላለችው ብቻ እኔና ሀዩ ጠበቃ ገዝተን ሱመያን ለህግ አቀረብናት ማለት ነው እሱም ደግሞ ለምን ካላችሁ ስትዝት ነበረ እኛም ለማስፈራራትም ለምንም ይሁን ብቻ ስታወራ ነበረ ምናምን በዛ የተያያዘ ነገር አይደለም እንግዲህ ጠበቃ ቀጥረን ነበረ ስለዚህ ጠበቃዋ አሁን ሱመያን አናገረቻት ለሰይድ ልጆቹን አሳይ ማለት ግዴታሽም ነው ማለት እሱ በጣም ብዙ አመት እየፈለገ ነበር ስለዚህ አሁን እኛ ሰይድ እንዲጎዳብን አንፈልግም ሰይድና ሱመያ ተገናኝተው ነበር በጣም ጭቅጭቅ አርገው ምናምን ነበር ሀዩ በጣም ተናዳ ነበር ከዛ ለምን ሱመያ አነሳስራትም አለች እኔ ደግሞ አይ ከመነሳስራት ለምን ልጆቹን እንድሰጠው በህግ አንጠይቅም አልኳት ማለት ብትታሰር ምንም ጥቅም የለውም ለኛ ልጆቹ ናቸው የሚጎዱት ስለዚህ እኔና ሀዩ ተስማምተን የወሰነው ነገር ጠበቃ ገዝተን ሱመያ ልጆቹን ለሰይድ እንድታሳያቸው ከዛም አልፎ ደግሞ አንድ ሳምንት ሰይድ ጋር አንድ ሳምንት እሷ ጋር እንዲሆኑ አይ ልጆቼ ለእንጀራና የምትል ከሆነ ደግሞ እሱ በየሳምንቱ እየሄደ እንዲያያቸው ማለት ነው በቃ ይሄ እንዲወሰንለት ነው እኛ ያደረግነው ማለት ነው አሁን ሱመያ ነገ ፍርድ ቤት ትቀርባለች ፍርድ ቤት ሲቀርብ ሰይድም እዛ ይሄዳል ማለት ነው እንግዲህ እዛ ሄዶ የተወሰነውን ነገር አብረን የምናይ ይሆናል ማለት ነው ምክንያቱም ሰይድ ከዚህ በኋላ ልጆቹን የማግኘት መብቱ እንዲከበርለት እኔና ሀዩ አድርገናል ማለት ነው አዊ
ግን ይሄን ነገር እኔም ደስ ብሎኛል። ቤተሰቦቻችንም በእርግጥ በጣም ነው ደስ የሚላቸው። ይሄን ነገር ለመስማት በጣም ለመስማት የጓጉ ሰው አሉና ይሄን ቀን እኛም ብቻ ሳይሆን ብዙ ሰው እየጠበቀ ነው። ታውቂያለሽ አንቺም ሰኢድ ልጆቹን ለማግኘት ምን ያህል ዋጋ እንደከፈለ ምን ያህል ሲሄድ እንደነበረ ብዙ ነገሩን ትቶ ማለት እንደዛ ሁሉንም ነገር ታውቂያለሽ። እሱን ተመልካቾቻችንም ያውቃሉ። ግን ይሄ ነገር እውነት እንደሆነ ማስረጃ አለሽ? አለኝ፣ በሚገባ ማስረጃ አለኝ። እርግጠኛ ነሽ? እርግጠኛ ነኝ። ግን ማለት በውሸት ነገር እና ሀቢ በውሸት ነገር እንደዚህ አይነት ነገር አልቀልድም። ለኔ ብነግሪኝ ኖርማል ነው። ግን ካሜራ አስቀምጫለሁ። እኔም ብትዋሺ ቢያንስ ቤተሰቦች ተመልካቾቻችንን መዋሸት ደግሞ ተገቢ አይደለም። ተገቢ አይደለም። እንግዲህ መቼም እኔና ሀቢ ውሸታም አይደለንም። ውሸታም ማለት አሁን ይሄን ነገር ምን ያህል እርግጠኛ ነሽ? ግን በጣም እርግጠኛ ነሽ? እርግጠኛ ነኝ። እርግጠኛ ነሽ? ግን ያው ሰኢድን ብትዋሺ ከሆነ ወልኩም ሰላም ትልያበ ናፍቀኝ ነው። ስናፍቀኝ መጣት አልችልም እንዴ? እኔ ደግሞ እኔ ንቀፈኝ ሰላት ተቀፋ ከሷ ጋር ብላ አይደለ ያደረገው። በቃ ሁሌ መታቀፍ ነው እንጀራሽ። አዎ ወቅቱ ምን ችግር አለው? እስኪ ደግሞ አምሮብሃል። እውነት ተቀመጥ። በቃ እሱ እንዳትለ ተቀመጥ። እንዴ ለምን አብራችሁ አይደል እንዴ ያደራችሁት? በቃ በጣም ትናፍቃለች እንዴ ሰኢድዬ? የኔ ባል ምን ካሜራ ቪዲዮ ይቀርጣችሁ እንዴ? አዎ ቪዲዮ ይቀርጽ ነበረ። እንዴው ዝም ብለን ላንካ። ኧረ ተቀመጥ። ጉዳዩ አንተን ነው የሚመለከተው። ያን ትልቁ ነገር አዎ ስላንተ ስለሆነ ችግር የለውም። ተቀመጥ ሰኢድዬ። እኛ ማለት ነው እኛ ያንተ ሚስቶች እኔና ሀዩ እኔና ሀዩ እሷ ወደ ጎን ታወት ችግር የለውም። ለጊዜው የምር አሁን ለጊዜው ወደ ጎን ታወትና ማለት ነው እኔና ሀዩ በቃ እኔና ሀዩ ሲጀምር ጀግና ነን ታውቃለህ። መጀመሪያው ጀግና ነን። አዎ እንግዲህ ካንተ ጋር አሁን መኖር ባንጀምርም ራሱ ማለት ነው በቃ አላውቅም፣ ግን ለአንተ እንሞትልሃለን፣ ለአንተ ህይወታችንን እንሰጣለን። ይሄንን ታውቃለህ። ኧረ እውነት የምሬን ነው። አብ ትኩር አድርገህ ስማኝ። በጣም ወሳኝ ትልቅ ነገር ነው። በጣም የለፋበትም ነገር ነው። ስለዚህ እኔና ሀዩ ዛሬ ይሄን ነገር አሳክተንልሃል ማለት ነው። ምን አሳካችሁ? እንግዲህ ሱመያን ባለፈው አግኝታት ነበረ፣ ትዝ ካለክ ቪዲዮ ላይ በጣም ሰላም ስትላት ምናምን ራሱ በጣም እንትን እያለች ነበር። እሷ ማለት አላ ጥሩ ወቅት አልነበራትም ላንተ ውጣልኝ ሂድልኝ ምናምን እያለች ነበረ። ስለዚህ እኔና ሀዩ ደግሞ እሱን ቪዲዮ በደንብ ስናየው ባላችን እንደዚህ ተነቆማ እኛ እያለን አይናቅም ብለን አንተን ለማስከበር አንድ ነገር ትልቅ ነገር አደረግንልህ ማለት ነው። ምክንያቱም ባላችን እንዲናቅ አንፈልግም እኛ ማለት ነው። ስለዚህ አይ ቆይ ትንሽ ለንዘዞ ይሄ ትልቅ ነገር ነው። ስለዚህ እኔና ሀዩ እያለ አንተ አትናቅም፣ ሁሌ እንድትከበር እንደ ንጉስ ነው አንተ ማየት አለባት። ሱመያ ብትሆን ራሱ ማለት ነው እንታቀችን ታውቃለህ። ምንም ብትሆን የመጀመሪያ ሚስት ነች፣ ታላቃችን ነች፣ የልጆች እናት ነች። እሷን እንደዚህ ለመናቅ ምናምንም ሀዊን እንዳታነዳ ዛሬ ዝም ብላ አዳም ፍላጎት የለንም ማለት ነው። እና ሰኢድ ነገሩ አሁን ልንገርክሽ በጣም እንዳትጓጓ ግን እንደውም አይንህ እንደዚህ ጭፍን እያረክ ብትሰማኝ ደስ ይለኝ ነበር። በጆሮ እያሸኮሸክ ነገርህ ደስ ይለኝ ነበር። ልንገርክ እሺ። ለማንኛውም እኔና ሀዩ ያንን ቪዲዮ አይተን ነበር። ስለዚህ ቤት ገብተን ስናየው በጣም ውስጣችን ተብሰለሰለ። ውስጣችን እንዳመድ ቡና አለ። የውስጣችሁን ተይና የምትዩ ነገር ይገርም ወደ ጉዳይ ልገባለህ ነው። አመዳችን ቡና አለ። እንዴት ነው ብለን ማለት ነው ስነግርህ ማለት ነው እንድታደርግልኝ የምፈልገው ነገር አለ። ጉዳዩን ንገሪኝ። አይደለም ቅድሚያ ቃል እንድገባልኝ ነው የምፈልገው። እኔ ማለት ነው ይሄን ጉዳይ ስነግርህ አንተ አምናኝ እዚህ ቤት እንድኖር ትፈቅድልኛለህ? እዚህ ቤት እንድኖር ትፈቅድልኛለህ? አዎ እንጂ እዛ ክላስ ውስጥ አመቱ ሙሉ አልኖርም። እኔ ክላስ አንድ ክላስ ውስጥ እዚህ አመቱ ሙሉ ታፍኜ አልኖርም። ስለዚህ ይሄ ስነግርህ አንተ ደግሞ እዚህ እንድኖር ትፈቅድልኛለህ? ቃል ትገባልኛለህ? ምን አረግሽ? ከእናንተ ጋር እኖራለሁ። ፈተናሽን ትልቅ ነገር ነው ማድረግልህ። ፈተና ትዕግስትሽን ለማረጋገጥ የባልሽን ትዕዛዝ ለመቀበል 1 አመት ለብቻሽን እዛ አንድ ክፍል ውስጥ ትቀመጫለሽ። እዛው እመጣለሁ ይሻል። ከዛ በኋላ እንደዚህ ያለበት ይጀልሽ። እንደሱ አይደለም ሰኢድ፣ ጉዳዩ በጣም ትልቅ ጉዳይ እኮ ነው። እኛ የምናደርግልህ ነገር እንኳን እዚህ ምን ነው አይደለም ተሸክመህ ብትኖር ራሱ ምንም አይመስልም። ምንድነው ጉዳዩ? እሺ መጀመሪያ ቃል ግባልኛ። ምን ብዬ ቃል መገባው? እዚህ ትኖራለሽ እሺ ብለህ ከዛስ ማልልኝ ከታልክ ደግሞ ፈርምልኝ። ይኸው እዛ ላይ እንትን ቢል ራሱ እንድፈረምልኝ ይፈልጋል። ፈርምልኝ ማልልኝ ምንድነው? የኔ ያህል ምንድነው? በጣም ትልቅ ነገር ነው። መጀመሪያ ጉዳዩ ለቃ ዝም ብዬማ ቃል አልገባም።
አይ መጀመሪያ ሳይሆን አሁን ከነገርኩ በኋላማ በቃ ውሃ በላኝ እኮ ምን እንደሆነ ሳላቅ ዝም ብዬ ቃል ልግባልሽ ልማልልሽ ደስ የሚል ነገር ነው ላንተም ብነግሩ ራሱ እኮ እምቢ አልሽም ነግሬሻለሁ እኔ ይሄ ነገር ቢሆንም ሀሳቡን ሊቀይር ይችላል ባክሽ እውነት ሆነ እንጂ አትንገረኝ ከፈለገች ኧረ ችግር የለውም ትንገር ላንተ ትልቅ ነገር ነው አስፈላጊ ነገር ነው ሳይ ካልነገርሽኝ ተይው ከፈለግሽ ምን አገባኝ ሳላውቀው ጉዳዩን የሚያስፈልግህ ነገር ነው እንደውም እሺ አላመንክበትም አይደለ ስልኬ አለ ስልክን ክፈትና ይኸው ልክልሃለሁ ያው ቪዲዮ አለሽ አዎ በአፍ አይነገርም አይነገርም ነው እንደዚህ ባትንሽ ነገር እኮ አይደለም በጣም ትልቅ ነገር ነው ኧረ ቪዲዮ ነው መልክልኝ ምን ድምጽ ነው ያው ክፍት ነው ያው ልኬልሃለሁ እኔ አንቺ ብነግርሽ አይ ራሱ ይድረስበት እንግዲህ ቃል አልገባልሽም አይደል እንግዲህ ምን ላድርገው እኔ የምፈልገው እዚህ መኖር ነው ሰለቸኛ እዛ ቤት ብቻ የመኖር ነው ይሄ ነው ቪዲዮ ሱመያ እኮ ነች ከማን ጋር ነች እኮ ሱመያማ ነች እኮ ይሄ እየተባለ ያለው እኮ በጣም ብዙ ነገር ነው ማለት ይሄ ደግሞ በህግ ያስጠይቅሻል ነው የምልሽ እኮ እንደረኔ ሱመያን ያልሽው ነገር በሙሉ አንቺ ኃላፊነት በጎደለው መልኩ የተናገርሽው ነገር በሙሉ ለአንቺ እንደሚያስጠይቅሽ አልገባሽም ይሄ ነገር ደግሞ እሱ ህግም እየከሰሰ ነው እንግዲህ ያለው እንዳልኩሽ እኔ እሱ ጠበቃ ነኝ ለዚህ ወደ አንቺ ስመጣ ደግሞ ካለ ማስረጃ አልመጣም እኮ አሁን እኮ ይኸውልሽ እኔ እኮ አሁን ስለ ህግ የማውቀው ነገር የለም ግን እኔ አወራው ኖርማል ሪአክሽን ነው የሰራውኝ እንጂ እኔ ምንም ነገር ያደረኳቸውም ነገር የለም ምንም ነገር ያደረኩት ነገር የለም እንኳን ሰው ለመግደል ላስብ ይቅርና እኔ በረሮባ የምሮጥ ልጅ ነኝ እኮ እንደዚህ የሚያደርግሽ እኮ ልጆቹን ስለማታሳዩ ነው ስለዚህ ልጆቹን በስነ ስርዓት ብታሳዩ ኖሮ እዚህ ሁላ ነገር ውስጥ አትገቢም ስለዚህ አሁን እኔ ላንቺ መመክርሽ ልጆቹን በሰላም እንድታሳዩ ነው ካልሆነ ደግሞ ሚስቶቹ ያሳድጉ ዞሮ አሁን ይሄ መጥሪያ ነው እዚህ ጋር የምታየው በዚህ እንሰጥሻለሁ አንቺ እንግዲህ የት ነው የተጠራሁት ሰው ቀጥሮ ግን እንደዚህ መቆየት ተገቢ በጣም ይቅርታ እኔ በጣም ረጅም ሰዓት አስጠበቅሽኝ እኮ አይ 10 ደቂቃ እኮ አይ እንዴ ሌላ ስራ ትቼ እኮ ነው የመጣሁት ስራዬ ብዬ አንቺን ጉዳይ ይዤ ነው የመጣሁት እና ሰው ማስጠበቅ ተገቢ አልነበረም በስልክም ብዙ እንትን ስላልሽኝ ምን ነበር ማለት አንቺ ነሽ የጠራሽ ነው ለአንዳንድ ጉዳዮች ፈልጌሽ ነበር እዚህ ጋር የምታያቸው ነገሮች በሙሉ እንግዲህ ስላንቺ አንዳንድ መረጃዎች የደረሱ መረጃዎች ናቸው እኔ በዚህ አጋጣሚ የህግ ባለሙያ ነኝ ሳራ እባላለሁኝ የህግ ባለሙያ ነኝ ከዚህ ቀደም እንግዲህ የተለያዩ ነገሮችን ስታደርጊ ነበር አረኔም ቢስሚላህ ምን ማድረግ ያላቀም እዚህ ጋር የምታያቸው ናቸው እኔ ዝም ብዬ የማወራቸው ወሬዎች አይደሉም እኔ ምን ማድረግ ያላቀም ወላሂ እዚህ ጋር ያሉት ነገሮች ማለት ማስረጃዎቹ ሁሉም ነገር የሚታዩ ነገሮች ናቸው እሺ አብራሪልኝ እንደ ህግ ባለሙያነቴ ደግሞ ያው ከነዚህ ድርጊቶችሽ እንድትቆጠቢ እንደገና ደግሞ ያደረግሻቸውም ነገሮች ደግሞ በህግ እንደሚያስቀጡሽ እንድታቂ እኮሽ አይ አይደለም እሺ ጣውንቶችሽ ላይ የምትዝቻቸው ዛቻዎች አሉ በየቪዲዮዎቹ ያያያቸው ኧረ እኔ እነሱ ላይ ማለት አይ ብዙ ነገር ነው እኮ አሁን እኮ ይሄ ላስረዳሽ እሺ ማለት እኔ ከነሱ እኔ ማለት እኔ ሲፈጠር ዝችባቸውም አላውቅም ግን ብዝትባቸው እንኳን ኖርማል እኔ ባሌ ስለተወኝ ዝም ብዬ የምተዳደርበት ስራዬ ነው እንጂ እኔ ቢመጡ ራሱ እንደዚህ ንክች ራሱ አላደርጋቸውም አውዝ ቢላ እኔ ምንም እኔ ዛቻ ቢሉሽ እኮ ዝም ብሎ አይነዛቸው ለመገላለው ምን ላለው የሚል ኧረ እኔ ገላለው ብያለሁ ማከል ደግሞ የጠፋም ሰው አለ ምንድነው ልታስረጅኝ ይችላልሽ አልገባኝም እኮ ላስረዳህ እኮ እኔ ላስረዳህ እኮ ነው ታዲያ ሱመያ ቪዲዮ አለቀቀችም 4 ቀን 5 ቀን ነው ከየት አመጣሽ እኮ እኔ ቃል እንድገባልኝ የምፈልገው ነገር ለዚህ እኮ ነው ታዲያ ሙሉ ቪዲዮ የታለ ችግር የለውም እሱ ይሄንን እኛ በድብቅ ካሜራ ነው የቀረጽነው ትንሽ ደቂቃ ነው ማን ቀረጸው ያው ከጠበቃው ጋር ነበር እና እኔና ሀዩ ካሜራ ደብቀሽ አስቀምጪ ብለናት ነው እኛን ትንሽ ደቂቃ ቀረጽናት ጠበቃዋን እናንተ ናችሁ ጠበቃ ይቀጥራል አዎ ወላሂ እውነት እኔና ሀዩ ጠበቃ ቀጥረን ሰኢድ ከዚህ በኋላ ልጆቹን የማግኘት መብቱ እንዲከበርለት እሺ ስትፈልግ ደግሞ ቤታ ሄደክ እንድታያቸው አሁን የምሬን ነው እኔ ቀልድ አይደለም በእንደዚህ ነገር አይቀልድም እስኪ ተመጣጣ ቪዲዮ ነው ለቃለሽ ወይ እስኪ ተመጣጣ አይ ቪዲዮ አለቀቀችም ቪዲዮ እሷ ቪዲዮ አለቀቀችም እሺ እኔ እንደገባኝ ከሆነ 5 ቀን ቪዲዮ አለቀቀችም 5 ቀን ነው እኮ ቪዲዮ አለቀቀችም እነሱ ናቸው መሰለኝ እኛ ነን ቪዲዮ ቀረጽናት እንጂ እሷ አይደለችም ነው ሌላ ሰው ለቆ ነው አይ ሰኢድ ደግሞ ችግር አለበት እኮ አንተ
እኔና ሀዩ ካሜራ አስቀምጠን ይሄን የቀረጽናት ትንሽ ደቂቃ ነው። ይሄ ሲጀምር እሷ አታውቀውም ቪዲዮ እንደተቀረጸች እሷ ሱመያ። አዎ እሺ። ስለዚህ እኛ ጠበቃ ቀጥረን ለምን ልጆች እንድታሳይክ እሺ እና በፈለግኩ ሰዓት ሄደህ እንድታያቸው እና ከፈለክ ደግሞ አንተ ጋር ራሱ እንዲኖሩ ከፈለክ ራሱ አንድ ሳምንት አንተ ጋር አንድ ሳምንት ሰው ጋር እንዲኖሩ ልጆቹ። አዎ ልጆቹ። እሺ ስለዚህ አሁን አንተ ጠበቃ አማክረን እንደዛ ነው። አይ ጠበቃው እንዴት ተገናኙና መጥሪያ ሰጣት ነው? እሱ ማለት እሱ ረጅም ታሪክ። እኔ እኮ ቤቷን ብታውቂ አድራሻው የስልክ ቁጥር ብትሰጪ ነው እንደዚህ ነው ቦታውን ብለሽ ከሰሽ እዛ ሄደው መጥራት የሚሉት። ግን እንደዚህ ምንም አይነት አድራሻ የሌላት አድራሻውን አጥፍታ ብትከሰስ ትገኛለች ብዬ አላሰብኩም። እንዴት እናንተ እንደዚህ ጎብዛችሁ? እኔና ሀዩ እንግዲህ በጣም አሰብን አሰላሰልን። ይሄ በቃ ይሄ ሀሳብ መጣልን ማለት ነው። ይሄን ቀመርና ስለዚህ ሱመያ አንተን እንዳሰቃየችው ሁላ እንድትሰቃይ አይፈልግም። በቃ እሺ ጠበቃዋ እንዴት ደውላ ልታገኛች አለች? ቤቷንስ እንዴት አግኝታ መጥሪያ ወይም ደግሞ ደውላ ልጠራት ቻለች? ወይ እንዴት በምን በኩል አግኝቻት? መጥሪያ ደርሷት ነው እንዳትከሰስም ነው። አድራሻዋን አጥፍታ ስልኳ አይታወቅም፣ የምትኖርበት ቤት አይታወቅም። ለምን በህግ እንዳትጠየቅና ተከራክሬ ልጆች ማየት መፍታለኝ እንዳልን ማለት ነው። እንደዚህ አደረገች። ግን በምን መልኩ ልታገኘው ቻለች? አድራሻውን ያገኘነው ሰው እንዴት መሰለክ? በሮዛ ነው። ሮዛ ቀይዋ ፍራሙ ማለት ነው። በሰው በኩል ስልክ ተቀብለን አድራሻ ምናምን ተቀብለን ለሰይድ አናሳይም አንነግረውም ብለን ሱመያን እንግዲህ ያው እኛ አግኝተናት ነበር ማለት ነው። ስለዚህ መጥሪያ ቀረበላት። ከጠበቃው ጋር ተገናኙ፣ አወሩ። መጥሪያም ደረሳት። ስለ ጉዳዩን በደንብ ሰማች ማለት ነው። ጉዳዩ ምንድነው? ሰይድ ልጆቹን እንዲያገኝ በቃ አላ ልጆቹ እሷ ብቻዋን ማሳደግ ትችላለች። በእርግጥ አቅም ይኖራት ይችላል። ግን ደግሞ ልጅ ደግሞ የአባትም የእናት ፍቅር ማግኘት አለበት። ስለዚህ ልጆቹ እንድታገኝ እኔና ሀዩ ረድተናል ማለት ነው። አሁን ሱመያ ነገር ለፍርድ ቤት ትቀርባለች። አንተም ትሄዳለህ፣ ይደወልልሃል፣ ትሄዳለህ። ስለዚህ ይወሰንልሃል። ከዚህ በኋላ ምንም የምትንገላታበት የምትጨናነቅበት ፓርት የለም ማለት ነው። እርግጠኛ ነኝ። እንደዚህ ቀን ነገሩን ቀን እናደርጋችሁ እኔና ሀዩ እንግዲህ ማናደርገው ነገር የለም እኮ ታውቃለህ። ከፈለግን ጣራ አፍርሰን እንገነባዋለን። እኔና እሷ ይሄን ነው ለግድግዳው ራሱ በእጃችን እንደዚህ በቦክስ አፍርሰነው እንሰራዋለን ድጋሚ ባፋችሁ። አዎ እምሬን ነው እኮ ባፋችሁ። አይ ታዲያ አሁን ደስ አላለክም ሰይድ? ይሄን ነገር እሱማ ደስ ብሎኛል። እውነት ከሆነ ግን አላመንክም? አይ ቪዲዮ ላይ ቻለው ግን እንዴት ሌላ የተቀርጾ ነው የተለቀቀው? ሱመያ ማለቀቀ እንግዲህ ጠበቃዋ በጣም ተግባብተን ነበር። ለአንተ በጣም አዘነችልህ፣ ታሪኩን ነገርናት። ስለዚህ ካሜራ ደብቀሽ ስታወሪያት ትንሽ ቪዲዮ እንድትለን ነገርናት ማለት ነው። እንድትቀዳን ትንሽ ቪዲዮ ነገርናት። እሷም ቪዲዮ ቀጥታ ሰጠችን ማለት ነው። አሁን ሀዩ ራሱ ከጠበቃው ጋር ነው ያለችው ቢሮ ማለት ነው። አይ እሱ አይሆንም፣ ችግር የለውም አይሆንም። መጀመሪያ ነው ጠበቃው ማግኘት አለብኝ። አይ እሱ ሳይሆን ነገ ሲደወልልህ ፍርድ ቤት ትሄዳለህ እንጂ አሁን አትሄድም። አታገኝም፣ ጠበቃው ራሱ አታገኛትም። ለምን እንደማላገኛት? አይ ጉዳዩን ያዝነው እኔና ሀዩ ነን። ስለዚህ እኔና እሱ እንዳይሆን ጨርሰዋል እኮ ጉዳዩን ስለሆነ እኮ ከጠበቃ ጋር እኔና ጠበቃ የምናወራ ነገር እኮ ይኖራል። አይ እነሱ ምንም አይሆንም። ከእናንተ የበለጠ እኔ የማውቀው አይደል ኬዙን። ልክ ነህ ታውቃለህ። ግን ቢሆንም እንግዲህ ከዚህ በኋላ ሱመያ እምቢ እንኳን ብትል ማለት ነው እምቢ ብትል ልጆቹን ተቀብለን እኛ እናሳድጋለን። ሁለቶችንም ሴቶች ልጆቹን ለሰይድ አላሳይ የምትል ከሆነ አሁንም ወይ ደግሞ በዚህ አልስማማ የምትል ከሆነ ልጆቹን እኛ ወስደን እናሳድጋለን። እኛ ደግሞ ሙሉ መብት አለን ለዚህ። በምን ተረጋገጠ መብታችሁ? ሰይድ እኔ ይሄ የሚያክል ነገር አርጌልሃለሁ፣ ይሄ የሚያክል ትልቅ ውለታ ውዬልሃለሁ። ስለዚህ አሁን አንተ ማድረግ ያለብን ምንድነው? እዚህ ቤት እንድኖር ፍቀድልኝ። እንግዲህ መኖር ትኖሪያለሽ እኮ ግን እዛ የተከራየ አይ ከዛሬ ጀምሮ እዚህ እንደውም እዚህ ተኛለሁ። ምንም አልፈልግም ከእናንተ ጋር። ካሜራውን አቆመውና የምናወራው ነገር አለ። እናወራው ነገር አለ። እኔ እናንተ ብቻ የምናወራው ነገር አለ ማለት ነው።